ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? ሁሉ ሰላም ከኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ስልካችን ፉል እያለ ላስቸገረን ሰዎች ነው። ለምሳሌ አሁን ፕሌይ ስቶር ገብተን ለማውረድ ዋትስአፕ ላይ፣ ኢሞ ላይ የተለያዩ አፕሊኬሽን ስንገባ ዳውንሎድ አላደርግ ይለናል እና አንዳንድ ጊዜም የሆነ ነገር ስንፈልግ ስቶሬጅ ፉል እያለ ስለሚያስቸግረ እንዴት አድርገን ነው በተወሰነ መልኩ ወይም ደግሞ የተለያዩ ቫይረሶች ስልካችን ላይ ዳውንሎድ እየሆኑ ቦታ ስለሚይዙብን እነሱ እንዴት ነው የምናጠፋው የሚለውን አብረን የምናይ ነው የሚሆነው። መጀመሪያ ላይ እዚህ ፋይል ማናጀር ወይም ማይ ፋይልስ የምትለው አፕሊኬሽን እንገባለን ራሳችን እንትን ውስጥ ማለት ነው። እንደዚህ ከገባን በኋላ እንደዚህ ነው መጀመሪያ የሚመጣላችሁ። ከዛ አሁን የኔ 76 ነጥብ ጂቢ ይዟል ከ128 ማለት ነው። አሁን ለምሳሌ እዚህ ጋር እንዴት አድርጌ ነው ያጠፋኋቸውን ቪዲዮዎች ቦታ ላገኝ የምችለው? ድጋሚ ይገኛል። አሁን እዚህ ጋር ሪሳይክል ቢን የሚል አለ። ከፊት ለፊት አጥፍተ ነው ከሆነ ምሳሌ እዚህ ላይ ብንነካው አንድ ጊዜ ከወዲያ ያጠፋናቸው ቪዲዮዎችም ሆነ ፒክቸሮች እዚህ ውስጥ ይቀመጡብናል ና ይሄ እና እኔ ብዙ ጊዜ ስለማጠፈው ብዙ የለውም። እናንተ ደግሞ የማታጠፉት ከሆነ ብዙ ስለምታገኙ እዚህ 3 ነጥብ ላይ አንዴ እንነካትና ከዛ ኢምፒቲ የምትለዋን እንነካታለን። ድጋሚ ድሌት እናደርገዋለን። አሁን ይሄ ጠፋ፣ ክፍተት ቦታ እናገኛለን ማለት ነው። እንደምታዩት እንግዲህ እዚህ ጋር እየቀነሰ ብዙ ከደለቱ እዚህ ጋር በደንብ ይቀንሳል፣ ቦታ ክፍት ቦታ አገኛለሁ ማለት ነው። እና አሁን ይሄ ሪሳይክል ቢን የሚለው ላይ ብገባ የለም ስላጠፋሁት እና እናንተ ደግሞ ይሄን እንዴት ነው ኢንተርናል ስቶሬጅ የሚለው ላይ ስንገባ ክፍተት ቦታ ልናገኝ በራሱ ቫይረሶች እየወረዱ እንትን ሊያስቸግሩ ስለሚችሉ እዚህ ጋር ቼክ ማድረግ ይኖርባቸዋል። አሁን ለምሳሌ እዚህ ጋር 10 2 36 10 ይላልና እነኚህ አንዳንዶቹ አሁን እዝም ለምሳሌ ከ10 ውስጥ ይሄ ጋር 1 ቪ ሪካርደር የሚለው 08 ኤምስ ነው የሚለውና ያው ዝም ብሎ ነው እንትን ያለው የተቀመጠውና እንደዚህ ተጭኔ እናንተ ደግሞ ስታጠፉ እንደዚህ ጥንቃቄ ማድረግ አለባችሁ። 0 ፋይልስ የሚል ካለ ነው የምታጠፉት። ለምሳሌ እዚህ ጋር ይሄ ራሱ ቫይረስ ነው የመጀመሪያው። ግን አንዳንድ ቦታ ላይ ምሳሌ እዚች ላይ አሁን በነ ቪዲዮ ቱ ኤምፒ3 የምትለውን ብነካት ቪዲዮ ሊኖረኝ ይችላል። የራሱ ቪዲዮ አሁን እዚህ ጋር ድጋሚ ስነካው ቪዲዮ ይሄን ቼክ ማድረግ ይኖርባችኋል ማለት ነው። እንደዚህ እየገባችሁ ቼክ እያደረጋችሁ ዝም ብሎ በራሱ ግን 0 ብሎ ከመሰረተባችሁ አሁን እዚህ ጋር ስነካው ይኸው የራሴ እንትን አለ። ይሄ ቪዲዮ ማጥፋት የለበትም ማለት ነው። እና መጥፋት ያለበትና የሌለበትን እየለየን ማጥፋት ይኖርብናል ማለት ነው። አሁን እንደዚህ ሁለቱ የለውም። ለምሳሌ ቼክ ላድርገው ብል ይሄን እንደዚህ አንድ ጊዜ ቼክ ባደርገው የለውም። ስለዚህ ከሌለው ማጥፋት እችላለሁ ማለት ነው። እንደዚህ አድርጌ ድሌት እለዋለሁ። አሁን ይሄው ያለው ነው የቀረው ማለት ነው። እንደዚህ እያደረጋችሁ ማጥፋት ትችላላችሁ። ቼክ እያደረጋችሁ እየገባችሁ እያንዳንዱን እንደዚህ እያያችሁ አሁን ይሄ የለውም። ከውጪ እንደውም ይሄ ስለሆነ ከውጪ ባጠፋው ብዙ ነገር ክፍተት አገኛለሁ ማለት ነው። ወይም ቦታ እዚህ ድሌት አድርገዋለሁ። የመጀመሪያው እንደዚህ ካሳየዋችሁ እናንተ እያረጋገጣችሁ የራሳችሁ እንትን እንዳይጠፋባችሁ አሁን ይሄ በደንብ ቼክ ማድረግ ይኖርባችሁ እንዳይጠፋባችሁ። እንደዚህ ነክታችሁ ይሄ የራሳችሁ የምትፈልጉ ቪዲዮና ፎቶ ሊሆን ስለሚችል ጥንቃቄ እዚህ ጋር ይፈልጋል ማለት ነው። ይሄ እንደዚህ ካሳየዋችሁ ወደ ኋላ ልመለስና እንደምታዩት ብዙ ያው በሜጋባይትም ቢሆን አግኝቻለሁ ማለት ነው። እኔ ብዙ ጊዜ ስለማጠፋው እናንተ እንደዚህ ካሳየዋችሁ ወደ ሁለተኛው እንትን የምገባው ሁለተኛው ላይ እንዴት አድርገን ነው ሴቲንግ ውስጥ ገብተን ደግሞ ስልካችንን ልናስተካክል የምንችለው። ሴቲንግ ውስጥ እንገባለን። እዛ ስልካችን ሴቲንግ ውስጥ ከገባን በኋላ ምን እናደርጋለን? ወደ ላይ እንለዋለን። ይታያችኋል ብዬ ተስፋ አድርጋለሁ። እዚህ ጋር አፕስ የሚለውን እንነካለን። አንድ ጊዜ አፕስ የምትለው አንድ ጊዜ እንነካለን። ከዛ አፑን ሲያመጣልን እንደዚህ ሰርች አድርጎ ያመጣልናል። እንደዚህ ካመጣልን በኋላ ምን እናደርጋለን? የምንፈልገውን ለምሳሌ አሁን ክሮም ከሆነ አንድ ይሄን በክሮም ላሳያችሁ። ከዛ ትነኩና እያንዳንዱን አፕሊኬሽን እየነካችሁ ስቶሬጅ የምትለዋን ትነኳታላችሁ። እዚህ ጋር 118 ሜጋባይት ይላል። ስቶሬጅ የምትለዋን እዚህ ጋር አንድ ጊዜ ነካታለሁ ለምሳሌ። ከዛ ክሊር ካች የምትለዋን እዚህ ጋር እንነካታለን አንድ ጊዜ እንደዚህ። ከዛ ወደ ኋላ ስንመለስ ይኸው ከ118 93.71 ሜጋባይት ወረደ ማለት ነው። ሁሉንም ስልካቸው ላይ ያለውን አፕ የምትጠቀሙበትን አሁን ዲስክ ዳንጀር የሚለውን አንዴ ነካለሁ። ከዛ ስቶሬጅ
22.72 ይላል። አሁን ይሄ እንደዚህ ከዛ ክሊር ካች አደርገዋለሁ። የማገኘውን ቦታ ያሳያችኋል። አሁን ይሄው ከ22 ይሄው በሜጋባይት ከነጥብ ወዲህ ያለችው ነው የቀነሰው። ብዙ የለውም ብዙ ጊዜ ስለማልገባ ስለማልጠቀምበት ማለት ነው። ብዙ ጊዜ በብዛት የምትጠቀሙበትን ነው የምታገኙበት ክፍተት። አሁን ይሄ ጋር 2.66 ጂቢ ይላል የኢሞ 2.66 ጂቢ ስቶሬጅ የሚለውን አንዴ ትነኩና ከዛ ክሊር ካች ከዛ ወደ ኋላ አንድ ጊዜ ትነካላችሁ። ይኸው ከ2.66 2.50 ጂቢ ሆነ ማለት ነው እና 16 ምናምን ሜጋባይት ቀነሰ ማለት ነው። ስለዚህ እንደዚህ እያደረጋችሁ ስልካችሁን ማጽዳት ትችላላችሁ፣ እንትኑን መቀነስ ትችላላችሁ። ብዙ ክፍተት ቦታ ታገኛለች። እያንዳንዱን እኔ ለእናንተ ለማሳየት ያክል አሁን ይህን ካሳያችሁ ይበቃል። ቴሌግራምም እንደዚህ ስናፕ ላይም በብዛት የምትጠቀሙትን አፕሊኬሽን ስቶሬጁን እየገባችሁ ክሊር ካች ስታደርጉት ብዙ ታገኛላችሁ። አሁን ዋትስአፕ ላይ ላሳያችሁ የመጨረሻ ከዛ ስቶሬጅ 885 ሜጋባይት ነው የሚለው እዚህ ጋር ታዩታላችሁ። አንዴ ነካዋለሁ፣ ክሊር ካች አደርገዋለሁ፣ ወደ ኋላ አንዴ ባከላለሁ። ከ885 የ2 ሜጋባይት ማለት ነው ያገኘው 883 ነው የሆነው። ብዙ ጊዜ እየገባው እንደዛ ስለማደርገው የኔ ይሄን ነው የሚመስለው ማለት ነው። እናንተም ይሄ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቀጣይ የሚሰራላችሁን ቪዲዮ ኮሜንት ላይ ጻፉልኝ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በያላችሁበት ሰላማችሁ